ቃልና ቶሚ ይባላሉ። የእውን ጓደኞች ናቸው። ታዲያ ቃልና ቶሚ የዚህ ሰፈር አሉ የተባሉ አደገኛ አሸባሪ ሌቦች ናቸው። ኦኔ እንዳይሰርቁ ስለሚቆጣጠራቸው በጣም ይፈሩታል፣ ያከብሩታል። ታዲያ ከእነሱ አንድ የሚያስደስት ነገር ቢኖር ሰረቅ ኦኔ ታዲያ ቃልና ቶሚን በማግኘቱ ደስተኛ ቢሆንም ነገር ግን ፍቅርን ጥሎ በመውጣቱ ፍጹም ጸጸቱ ሊለቀው አልቻለም፣ ሊረሳትም አልቻለም። ጊዜው እንደዚህ ቢፈጥርም ለሱ ግን እንደዚህ 10 ዓመታት እስከዛሬ በዚች ምድር ላይ የኖረውን ያህል ነበር የረዘመበት። ጨለማ ቤት የተቆለፈበት ያህል ነገሮች ሁሉ ጨልመውበት 10 ዓመታት እሷን አለማየቱ ከሚገልጸው በላይ የረዘመበት የጨለማ ጊዜ ሆኖበታል። ተርጋሚ ገጋሚ ሰብሳቢ ሰሳቢ በታኛ ሚስጥር ሰጪ ሸትን ገምጃሚ ዱርዬ ብሎ አስወሪ ገጋሚ የሙድ ፈላህ ብቻ ተሳ አጃቢ ኧረ ብዙ በዝቷል በሳቢ ራሱን ወዳጅ ተንኮል ተንገብጋቢ ፍሬንድምም ወንድምም ጀለስም ቤተሰብ ፕላስም አንቺ ማትሺ አስቢ ዱርዬ የዋኑ ለናቱ አሳቢ ራዳው ጭሱ ሙዚቃ ነው ልቦስሱ ጨዋማ ላይ ያለቀበ ሰዎች ዘበሱ ግን እየላሉ ዱርዬ ነው ፊቱ ዱርዬ ነው ፊቱ። እሺ ልጅቷን አላቃት ነው ያልከው? ቀኑ ተቀይሮ ከተማማርንበት ይባልልም እንዴ ስኬት ወራ ታማኝ ማሉን
አንገደፍቶ መኖር መቼም አይሆነን እንሞክር ቀኑ ይቀይረን ጊዜ ባለመብቱ ያድርስ ተራውን ይመሻል ይነጋል ሕይወት ያስተምራል የትላንት ስህተት ቀኑን ተቀይሮ ከተማማርንበት ይባልልም እንዴ ስኬቱ ቶራ ታማኝ ማሉን አንገደፍቶ መኖር መቼም አይሆነን እንሞክር ቀኑ ይቀይረን ጊዜ ባለመብቱ ያድርስ ተራውን ይመሻል ይነጋል ሕይወት ያስተምራል የትላንት ስህተት ቀኑን ተቀይሮ ከተማማርንበት ይባልልም እንዴ ስኬቱ ይመሻል ይነጋል ሕይወት ያስተምራል የትላንት ስህተት ቀኑን ተቀይሮ ከተማማርንበት ይባልልም እንዴ ስኬቱ አንዳንድ ጊዜ ከማንም ሰው ጋር አለመገናኘት አለመፈለግ የማንንም ድምጽ መስማት አለመፈለግ የማንንም ፊት አለማየት አለመፈለግ ከቤት ክፍል ውስጥ አለመውጣት እና ብቻን መሆን መፈለግ ሌሎች ሰዎች የመጥላት እና የመንፈስ ጭንቀት ምልክት ሳይሆን ራስን ፈልጎ የማግኘት ዘዴ ነው። ለራስ ልዩ ቦታ መስጠት ጉዳይ እና ለራስ ብቁ እንደሆኑ የማሰቢያ ጊዜ መፍጠሪያ መንገድ ነው። ሳልሄድ ብዙ እሷው ደርሳ ልቤን ሾመችው